የዛሬ ስህተት የነገ ስቃይ እንዳይሆንብን እንጠንቀቅ። ወደ ተግባራዊ የኮኪዮ አይነቶችና አጠቃቀም ትምህርታችን ከመግባታችን በፊት ባለፉት በጄኬኤስ ኢትዮጵያ ዩቲዩብ 6 ክፍሎች የተማርነውን ሳይንሳዊ እውነታና በዙሪያችን በምናየው በማህበራዊ ችግር መንስኤ ባጭሩ እናጠቃለው። ከአሰራር ስህተት እድሜና ጊዜ ጠብቀው ከሚመጡ በሽታዎች ተጨማሪ ካራቴ ሊያስተምረን ከሚገባው መልካም ስብዕና ይልቅ በዙሪያችን የምናያቸው አንዳንድ አሰልጣኞች ለምን ከካራቴ ስነ ምግባር ውጭ በሆነ ባህሪ በቅናትና በጭቅጭቅ እንደተተበተቡ ሁላችንንም ሊገርመን ይችላል። ነገር ግን ይህ ሁኔታ ከልማዳዊ አስተሳሰብ ወጥተን በሳይንሳዊ መነጽር ስንመረምረው ችግሩ ከስነ ልቦና መበደልና ከአስተዳደግ ባለፈ ካለ ሳይንሳዊ እውቀት የሚሰሩ ልምምዶች በአንጎላችን ላይ ከሚያደርሱት ጉዳት ጋር የተያያዘ መሆኑን እንረዳለን። አንደኛ ኮግኒቲቭ ሪጂዲቲ መከሰት ነው። እኔ ብቻ አዋቂ ነኝ ማለት የአእምሮ መቀንጨር ውጤት። ያለ ሳይንሳዊ እውቀት ትንፋሽን አፍኖ ወይም ሃይፖክሲያ ለዓመታት መለማመድ በአንጎል ውስጥ የኦክሲጅን እጥረትን ያስከትላል። ይህ ሁኔታ የውሳኔና የባህሪ መቆጣጠሪያ የሆነውን የአንጎል የፊተኛውን ክፍል ፍሮንት ሎቢን በመጉዳት ግለሰቡ አዳዲስ ሁኔታዎችን የመቀበል አቅሙ እንዲቀጭጭ ያደርገዋል። በዚህ የተነሳ ግለሰቡ ላይ የሚታዩ ባህሪዎች ከኔ በላይ ሰው የለም፣ እኔ ብቻ ልታወቅ፣ እኔ ብቻ ልምራ፣ ሌላው አይቅረብ የሚል ግትርነትና ያስተሳሰብ መዛግ የጥንካሬ ምልክት ሳይሆን በአሰራር ስህተት የመጣ የአእምሮ መቀንጨር ውጤት ነው። ሌላው ምቀኝነትና ጭካኔ ነው። የነርቭ ስርዓት መዛባት። ትክክለኛውን የኮኪዮና የቫገስ ነርቭን አጠቃቀም የማያውቁ አሰልጣኞችና አሰልጣኞች ሰውነታቸውን ከውጥረት ማላቀቅ ስላልቻሉ ሁልጊዜ በውጥረትና በቁጣና በጥርጣሬ ውስጥ ስለሚኖሩ ሰው ሲያድግ በዓለም አቀፍ ደረጃ ሲሻሻል ሲያዩ እንደ ስጋት ይቆጥሩታል። ኢንተርናሽናል ስምንና አሰራርን ይቃወማሉ። በዚህም የተነሳ መካሰስ፣ ስም ማጥፋት፣ በውሸት መወንጀል፣ የማያስታውቅ ስውር ጥላቻና በውሸት ተከታይ ለማፍራት የመሳሰሉትን መሞከር፣ ይህም የውስጣዊ ስነ ልቦና ስብራት ምልክት ነው እንጂ የካራቴ ስብዕና አይደለም። ሌላው የኑሮ መቀንጨር ሳይንስና ኢኮኖሚ ነው። ትናንት በቅርቡ የተጀመሩ ስፖርቶች በሳይንስና በሳይኮሎጂ ስለሚመሩ ባለቤቶቻቸውና አሰልጣኞቻቸው በኢኮኖሚ ሲቀየሩና ሲዘምኑ እያየን ነው። በአንጻሩ ደግሞ አንዳንድ ስፖርቶች ከ50 ዓመት በላይ ቢያስቆጥሩም እርስ በርስ ስንገፋፋ ዛሬም እንደ ባህታዊ ጥሬ ቆርጥመው እንዲያድሩ የሚገደዱ ኑሯቸው ያልተቀየረ መልካም ሰዎችና የአስተሳሰብ ለውጥ ያላመጡ ብዙዎች ይኖራሉ። በዚህም ምክንያት ለውጥ ባለመኖሩ ብዙ ባለሙያተኞች የሚወዱትን ስፖርት ትተው ወደ ሌላ ስራ ሲሰማሩ ወይም በበረሃ አቋርጠው ወደ አረብ ሀገር ሲሰደዱ እናያለን። ይህ ከባድና አስቸጋሪ ውሳኔ መቆም ያለበት ትውልዱ በመንቃትና ሳይንሳዊ አስተምሮት በመማርና በማስተማር መሆን አለበት። ስለዚህ ራሳችሁንና የምታዩዋቸውን ሰዎች በመመርመር በምን ሁኔታ አእምሯቸው እንደተቀየረ በመረዳት ወደ መልካም አሰራርና ወደ መልካም ስብዕና እንደምንሸጋገር ተስፋ አለኝ። ካራቴን በሳይንስና በአስተማሪ መማር ማለት ራስን ከስትሮክና ከአካል ጉዳት መጠበቅ ብቻ ሳይሆን አርቆ አሳቢነት፣ ትዕግስተኛና በኢኮኖሚ የዳበረና ለውጥ የሚቀበል ታላቅ ስብዕና መገንባት ማለት ነው። የእኛ ዓላማ ጤናማና ዘመናዊ ትውልድን መፍጠር ነው። እውነት ነፃ ያወጣችኋል። ሳይንስ ደግሞ ካራቴን ከመቀየሩ ባሻገር በደስታና በጤና ያኖራችኋል። ሁላችሁም ስላዳመጣችሁኝ አመሰግናለሁ። ሰላም።